ወደ ዝርዝር መረጃው ስናልፍ በስደት ዓለም ላይ የሰው ሙዳራ እየተጀናጀኑ የሚቀሙ ሳዱሎች መበራከታቸው ተሰምቷል። ይህ በእንዲህ እንዳለ በሳዑዲ አረቢያ አንዳንድ ቦታዎች ላይ ሰውየው ሚስት መኖሩ እያወቁ የሚጀናጀኑና ማሬ ወለላይ ሽታ የሚሉ ሳዱላዎች መበራከታቸው የተሰማው። ከዚህ በፊት በሪያድ አካባቢ አንዲት ሳዱላ ደንቡላ እንደተናገረችው ከሆነ ባሌን ኢጃዛ ቤት በመቀመጥና በማየት እንዲሁም በመሰለል ማሬ ወለላይ ብላ ጀንጅና ወስዳብኝ ብቻዬን አስቀርታኛለች ስትልም የተናገረችው። እንደዚህ አይነት ነገሮች በሳዑዲ አረቢያ ላይ መበራከታቸውን ተነስቶ ሚስቶች ባሎቻቸውን በእንክብካቤ እንዲይዙና ፍቅራቸው እንዲለግሱ እንመከራለንም። ይበንድ እንዳለ የሰውን ባል እየተጀናጀናችሁ የምቆሙ ወይም የምቀሙ ሳዱላዎች ስርዓታችሁን ይዛችሁ የራሳችሁን ርዝቅ ወይም የራሳችሁን ባል እንድትፈልጉም እናሳስባለን። እንዲህ ካልሽ ግን በዚህ ዘንግ እየቆላሁና እያሽመደመድኩ ወደ መጣሽበት ለመሸኘት ዝግጁ መሆኔን ላስገነዝብ ወዳለሁ። የሰውን ባል መቀማት ወይም መጀንጀን ትልቅ ወንጀልና ሐራም መሆኑንም ልታውቂ ይገባል። ወንዶች እንደሆኑ ባል ሚስት እያላችሁ የምትጀነጀኑና ማሬ ወለላይ የምትሉ ወስላታ ወንዶችም ካላችሁ ሚስቶቻችሁን በአግባቡ ልትይዙና ፍቅር ልትሰጧትም ይገባል። በዚህ አጋጣሚ ዝርዝር ዜናዎች ይቀጥላሉ። አንዳንድ ሰዎችም አስረግዘው የሚጠፉ ወንዶች